መሐመድ አሚን ካሳው እባላለሁኝ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ተማሪ ነኝ። እንኳን ለ75ኛ ዓመት የአዲስ አበባ ዩኒቨርሲቲ የምስረታ በዓል አደረሰን ለማለት እወዳለሁኝ። ጥያቄውም የሚነሳው የአዲስ አበባ ዩኒቨርሲቲ በ2017 ጥቅምት ወር ላይ ያወጣው መመሪያ አለ። በመመሪያው ላይ አንቀጽ 6.1 ላይ በዩኒቨርሲቲ ውስጥ የተለያየ ሃይማኖት ተከታይ ተማሪዎች ስላሉ የነዛ ሃይማኖት ተከታዮች አለባበስና መገለጫ ሊከበር ይገባል የሚል ድንጋጌ አለው። ሃውኤቨር ይህንን በተቃወመና በተጻረረ መልኩ አንቀጽ 6.6 ላይ በዩኒቨርሲቲው ውስጥ ማንነትን የሚሸፍን አለባበስ ለብሶ መንቀሳቀስ አይቻልም በሚል የሙስሊም ተማሪዎች ኒቃብን በግልጽ ይከለክላል ማለት ነው። ከዚህም በተመሳሳይ አንቀጽ 11.2 ላይ የኦርቶዶክስ እምነት ተከታዮች መገለጫና አለባበስ የሆነውን ነጠላ ካላስፈላጊ አለባበሶች ውስጥ አስቀምጦ ነጠላ ለብሶ ካፌ ውስጥ መግባት አይቻልም ብሎ ያስቀምጣል። ልክ እንደዚሁ በዛው መመሪያ ላይ ተማሪዎች ጸጉራቸውን ማሳደግ አይችሉም ብሎ በተመሳሳይ ያስቀምጣል። የመጀመሪያ ጥያቄያችን መመሪያው በሚወጣበት ሰዓት መመሪያው ተማሪዎችን የሚመለከት ሆኖ ሳለ ተማሪዎችን ሳያማክሩ ይሄን መመሪያ ለምን ወጣ? በሁለተኛ ደረጃ ይሄ መመሪያ ከወጣበት ጊዜ ጀምሮ ተማሪዎች እንግልት እየደረሰባቸው ባለበት ሰዓት ጥያቄያቸውን ለማቅረብ እየሞከሩ ነበር። ለምንድን ነው አፋጣኝ የሆነ ግልጽ የሆነ ተጠያቂነት የሰፈነበትን ምላሽ እስከዛሬ ያልተሰጠው? ትምህርት አፈጻጸሙ ማህበራዊ ልማት ነው። ይሄ ማህበራዊ ልማት ሲከናወን በመሰረታዊነት ከሌሎች ጉዳዮች ተጽዕኖ ውጪ ይፈጸማል። ከባህል፣ ከሃይማኖት፣ ከፖለቲካ ተጽዕኖ ውጪ ይፈጸማል። በህገ መንግስቱ ውስጥ ዜጎች የማምለክ ነጻነት አላቸው። የፈለጉትን ማምለክ ነጻነት አላቸው። አንድ የማምለክ ነጻነት ያለው ሰው የሆነ እምነት ስለተከተለ የኢቮሉሽነሪ ሂስትሪ መማር የለብኝም ማለት አይችልም። ወይ ይሄን ኮርስ መውሰድ አልችልም ማለት አይችልም። ሳይንስ ያው ሰው መጣ የሚለው ከቅድመ ሰው ከሆኑ እንስሳት ነው። ይሄንን አስተማርከኝ ይሄን መፈተን አልችልም የሚል ተማሪ አይኖርም ማለት ነው። ይሄን ማስተማር ከሃይማኖቴ ጋር ይጋጭብኛል የሚል መምህር አይኖርም ማለት ነው። ከዚህ አንፃር አዲስ አበባ ዩኒቨርሲቲ የሚያወጣቸው ህጎች፣ ኤክስ የሚባል ሚኒስትር የሚያወጣቸው ህጎች፣ ኤክስ የሚባል ዲፓርትመንት የሚያወጣቸው ህጎች ከህገ መንግስቱ ጋር መናበብ አለባቸው፣ መከባበር አለባቸው። ህገ መንግስቱ የበላይ ህግ ነው፣ ግን ትምህርት የሚፈልገውን ማድረግ አለበት። ለምሳሌ ትምህርት ማንነትን በግልጽ መለየት የሚያስፈልግ ስራ ይጠይቃል። መምህርና ተማሪ የፊት ለፊት ግንኙነት ይፈልጋል። ኢሞሽን ማንበብ አለበት መምህር። ስለዚህ ማንነትን ለመለየት አንድም ትምህርቱን ለማካሄድ ትምህርቱ የሚካሄድበትን አውድ ለመደንገግ ሲባል አንዳንድ አለባበሶች የግል ሁኔታዎች ሊገደቡ ይችላሉ። እዚህ ህገ መንግስት ላይ የተቀመጠ ህግ በሙሉ መገደብ አይችልም የሚል እምነት የለም። ህገ መንግስቱን ማንበብ በጣም ጠቃሚ ነው። ህገ መንግስት ጋር ይጋጫሉ የሚባሉ አነጋገሮች በደንብ ህገ መንግስቱን ካለመረዳት የሚመነጩም አሉ። ህገ መንግስቱና ሌሎች ህጎች ደግሞ ያላቸውን ግንኙነት ካለማየትም የሚመነጩ አሉ። በዚህ ሳቤ ማየት ጠቃሚ ነው። ተማሪዎቻችን ተማሪ እንዲመስሉ እንፈልጋለን። በጸጉራቸው ብቻ አይደል፣ በባህሪያቸው፣ በእንቅስቃሴያቸው፣ በኑሮ ወይነታቸው ተማሪ እንዲመስሉ እንፈልጋለን። ተማሪ ሲቪክ ነው በተፈጥሮ። ህገ መንግስታዊ ጉዳዮችን አይጋፋም። ይሄ ሲቪክ ማድረግ ተማሪውን ህገ መንግስታዊ ጉዳይ አይጋፋም። በዛ ቢታይ